አናት ነው አለት ነው አልገባኝ። ምን ለማለት ፈልገህ ነው? እኔ ትንሽ ቢራዝም የባለጌ ወንበር ነው የሚመስለው። ጋን ራስ አስበዋል። የሬጌ ዘፋኝ ቢሆን ስሙን ራስ ሲል እኔ በጣም የአንገቱ አድናቂ ነኝ። አለ መቀንጠሱ የወይን ብርጭቆቱ የኮክቴል መጠጫ እንደሚመስለው ኢትዮጵያን ራሱ ማን ነው ደሴት የላትም ያሉ። ከዚህ በላይ ደሴት አለ? የሌሴቱ ከቻልክ አገልግል ጀምርሽ። ይሄን ተኩስ አይደለም አቀባብላ አስቶ የዚህ የአናቱ ጥላ ማለት ነው ለመሬት ይከብዳል። ታሳስተ ገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው። እኔ ቢኖርኝ ሀብል ሳይሆን 17 ኢንች ሪንግ ላይ ነበር ማለት ነው። ይሄ ሼፍ ቢሆን ማለት ነው ኮፍያ ሳጠራ ነበር የሚያለብሱት። ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው። ይሄ ላደለው መለስተኛ ቂጥ ነው ሲወለድ ማለት ነው። ከዳት ወዱስ ብሎ ነው የወጣው እንደ ወይን ክዳን ማለት ነው። ወጋቢ ረሴት ወጋ ይረሳም። አንተ ብትወጋ አይደለም ብትወጋም አትረሳም። እኔ ፈጣን ሯጭ ነኝ እያልኩ ነው። አባሮ በሽታው ላይ ይዘኝ እፍ ነው። አሁን ትላንትና ኃይሌ ገብረስላሴ ደወለልኝ ቪዲዮ ኮል ሳነሳው አደራ ሪከርዴን አደራ። እኔ ግን አይደለም ያንተን ሪከርድ ምርቃና ሮጬ ነው መሰብሮ ነው ያልኩት። ይገርማል። እናሸንፋለሁ እያልከን ነው? ምን አይነት ጥያቄ ነው? ይኸውልህ እኔ ሩጫውን ሲተኮስ ጀምሬ እነሱ ሲቀባበል ቢጀምሩ ወደ ኋላ ዱብ ነው መቀደማቸው። እየሮጥኩ ለውሃ ሲጠማኝ እየሄድኩኝ ከባንቧ ውሃ እየቀደውኝ እየጠጣሁ ብመለስ እንኳን አያሸንፉኝም እያልኩ ነው። በራስ ተማምናል ማለት እየነገርኩ እኔ በእጄ ብሮጥ አይቀድሙኝም። ይኸውልህ ጋቢ ለብሼ እየቋጨው ተሮጥ ነበር። እንደው ብዙ ጊዜ ካየኝ እኔ ሩጫ መሀል ላይ ቸገሬ ብርድ ይለኛል። ለሱ ደግሞ እንደ መፍትሄ መወስደው መደረብ ነው። 3-4 ልደርባቸው እችላለሁ። ስሜም ደርቤ ነው። እንደውም የሆነ ጊዜ ካየኝ በጣም በብዙ ርቀት ቀድሜ ያሸነፊያቸው እኔ ሻወሬን ወስጄ መጥቼ ሜዳሊያን ወርቄን ተሸልሜ ቆሜ ዜግነት ክብር እያሉ ባንዲራ እየተሰቀለ እነሱ ግን ገና 3 ዙር ቀርቷቸው እየሮጡ ነበር። አስታውሳለሁ። በጣምም ደግሞ ፈጣን ሯጭ ነኝ እኔ። ውድድሩ ካለቀ በኋላ ራሱ የእግሬን ፍጥነት ለማረጋጋት 2 ዙር ከምናምን ሮጬ ነው። ድካም ደግሞ እኔ ላይ አይታይም፣ መጨረሻ አይደክመኝም። እኔ ሮጦ ይጠጣል ሮጦ ነው የሚሉኝ። እዚህ ራሱ መጨረሻ ላይ ነው ውሃ ራሱ መጠጣው እኮ አይደል እንዴ? እሺ የመጨረሻ በጠጣው ሩጫው ሊጀመር ነው። በቃ አሁን ሊድና እኔ ማለት ነው ከ1-2 ደቂቃ በኋላ ጥጃቸው ጠፍቼ ሻይ ቡና እያልኩኝ እኔ ማኪያቶ ስለምጠጣ እስኪደርሱብኝ ወይ ዛናና ጠይቀኝ አንተ። እሺ ለአሁኑ ግን ቻው። ና አንተ የብድቃ ኮፍዬ የመሰልክ ልጅ ና እስቲ። ምንድነው ሰፈሩ በነጠላ ጫማ እኮ ሻወር ቤት አደረገው ጠቅላላኩ። ምንድነው ምን አገባሁት? አንተ ችጋራ ማፈን እንዳከፍት ያ አባትህ ራሱ እናትን ሲያገባ ትዝ ይለኛል። ከበረሃ ያመጣውን አጎበር እኮ ቬሎ ነው ብሎ አልብሶ እኮ ነው ያገባት። ይሄ ተመጣ ችጋር ከዘር ነው ያንተ ብቻ አይደለም ልልፈልጌ ነው። ምን አርግ ነው የሚል ከመሬት ተነስተው የቴንሰር ስላልጠራው ተናደው እኔ ነኝ ሸራቱ ጥሩ በቅርጫ ለተደገሰ ድግስ የምናደደው። ሰምተናል እኮ 500 ሰው ተጠርቶ መጥቶ ምግብ ደርሶት የበላው 15 ሰው ነው። ቀሪውን ከኔቷ አጠጥታችኋል የመለሳችሁት? ምግብ እንኳን አለ ተርፎ ራሱ ፍሪጅ ውስጥ ተከቷል። ፍሪጅ ኬታ በበዳባትስ ፍሪጅ ኬታ ያመጣው ፍሪጅ ነው ብትለው ውሃ ራሱን ስራ ውስጥ አይደል የምታቀዘቅዙት? አትወሽካታ ፍሪጅ እንኳን ባይኖረን ዳቦ መድፊያ አለ። ዳቦ መድፊያ ያያው በሱ ዳቦ ሲሆን ሽንት ድፉበት ምድረ ሸታታ እንኳን አይበሉ። ከሶ በላይ ሸታታ አለ እንደ ጋቢውን ራሱ ማያጥ ስነ ስርዓት ጋቢ እንዳትናገር። ይኸውልህ መስመር እንዳንተላለፍ። አንተ እኔ ሸታታ ትላለህ። እኔ እኮ በእጄ በልቼ እግሬ የምታጠብ ሰው እኮ ነኝ እኮ። ያ አጎት አለ አይደል የዶሮ ኩስኩስ ቢል ከሱ በላይ ሸታታ አለው። እሱ እንኳን እንዳይሰማውት ያልቀለውታል። እሱ ሊመታኝ እኔ ማለት በአንድ እጄ ጋቢ እየቋጨው በአንድ እጄ መቷል። ጥቁር ቀበቶ እንዳለኝ ረስተው ነው እንዴ ሱሬ ላይ ማረጋው? ለምንድን ነው ማሰሚ? ተረጋጋ በቃ። አንተ ሂደን ያዋራታለሁ እያልኩ አይደል እንዴ? ተረጋጊ በቃ። አንቺ እንዳትናደጂ እንዴ። ቁርሱን ሻይ በዳቦ እየነከረ የሚበላ ልጅማ ልብሽን እንዳይሰብሩ። ማታ እኮ ከቤት መውጣት ፈርቶ ማለት ነው ሽንቱን በፖፖ ለሚሸና ልጅ ምንም አይነት ለቅሶ ምናምን አያስፈልግም። ሲጀመር የሰፈር አሮጊቶች ናቸው ጥፋተኛ። አትደግ ብለው መርቀውት ይኸው አድጎ አንቺን የመሰለች የውበት ተንቦ ያስለቅሳል አይደለ? ዘርማንዘሩ 7 ትውልድ ያልቅስለት። ክፉ ነው እንጂ ይሄ ክፉ እንዴ። ዛሬ ገና አወቅሽው ስለሱ ክፋት ግን ማለት ነው። ካንቺ በላይ የለበሳት ካልሲ ነው የምትናገረው እንዴ። በካልሲው ሽታ ምክንያት እኮ ማለት ነው ካልሲ ላይ ያለው የጆርዳን አርማ ባስኬትቦሉን ትቶ እኮ አፍንጫውን ይዟል እኮ አሁን ላይ በታየው ማለት ነው። ልጅ እያለ ራሱ ቤተሰቦቹ ቀስ ብለው ይሉት ነበር። እሱ የሚመስለው እንዳይወድቅ ምናምን አዝነውለት ነበር። እነሱ ግን እንደዛ ይሉት የነበረው ማለት ነው ጫማ እንዳይጨርስና እንዳይቀድ ነበር። ይገርምሻል። ግን እኮ ሀብታም ልጅ ነኝ። በቅርቡ አባቴ ብዙ ነገር ያወርሰኛል ብሎኝ ነበር። የሱ አባት እሱ ሀብታም ጀመር አባትዬ ማለት ነው። በስማቸው ያለው 11 ቤት ሲም ካርድ ነው። እሱንም ቢያወርሱት ማለት ነው የካርድ ስለሌለው ስለማይሞላበት ያዘጋው ነበር ሲም ካርዱ። አንቺ ግን አትዘኝበት እያልኩሽ ነው። የገዛ ብብቱ ያዘነበት ይበቃል። ይሄ ልጅ እንዴ ገላውን ከመታጠብ እኮ ማለት ነው ጥፍሩን ማሳደግ ይቀለዋል ለማከክ ማለት ነው። ከበፊት ፍቅረኛው ጋር ራሱ የተለያዩ በምን ምክንያት ይመስልሻል? ለአንቨርሰሪያቸው ጥፍር መቁረጫ ገዝታ ስጦታ ስትሰጠው እኔ ይሄንን መቆጥረው ራሴን እንዳጠፋ ገመድ እንደሰጠሽኝ ነው ብሎ እኮ ነው የተለያዩት።
ግን እኮ አፈቅረው ነበር። እውነትም ፍቅር እውር ነው ብዬ ባንቺ ነው ያወቅሁት። ይሄን ልጅ ግን በዳበሳም ቢሆን ከልብሽ እንድታወጩ ፈልጋለሁ። የኔ ልብ እኮ አንቺን እኮ ነው እኮ እንደ ዚፑ እንደተበላሸ ሹራብ እኮ ክፍቶ ነው እኮ እየጠበቀሻለሁ። እስቲ እሺ በይኝና የሹራቡን ዚፕ ጋር ያስተካክለሽ ልቤ ውስጥ ገብተሽ ልቤን ዝጊው እስቲ። የምሬን እኮ ነው። ገና ሳይሽ እኮ ማለት ነው እንደተቀቀለ አተርክክ ሙክክ እኮ ነው የምልልሽ። ትንሽ ቆይቼ ደግሞ ገለምሱ እንደቃመሰው ንቀጥላለሁ። ይሄንን የሚያደርገው ማለት ነው ሲቀላቀል ቀጥኖ ሲሰራ እንደ ቡላ የወፈረው ፍቅርሽ ነው እያልኩሽ እኮ። የምር ነው እንዴ? ታዲያ ገና ሳይሽ እኮ ምን ቀጠቀጠውና ምርበተበተው ከዋና እንደወጣ ሰው ለምን ይመስልሻል? እንዴ ከሱ ጋር ሆናችሁ እኮ ማለት ነው አንድ ቀን አብረን ውረን ለሶስት እኮ ቤት ስገባ እኮ ማለት ነው ማለቅ ሰውንባ ማለት ነው ቢገደብ እኛ አፍሪካውያን ለ60 ዓመት ውሃ ራሱ ምን ጠማ ይመስለኛል። የሆነ ቦታ ቁጭ ብለን እናውራ እስቲ በእናትሽ።